ሰላም እንዴት ናችሁ? ዛሬ የምናየው የአዲሱን የኢትዮ ቴሌኮም ሞደም ፓስወርዱ እንዴት ነው የምንቀይረው የሚለው እንደውም እንዳይሰበርብን ሀክ እንዳይደረግብን እንዴት ነው መዝጋት የምንችለው የሚለውን አንድ ላይ እናያለን። ይህም ቪዲዮ በምትመለከቱት ሁላችሁም ላይክ፣ ሰብስክራይብ ማድረግ እንዳይረሳ። አሁን ቀጥታ ወደ ቪዲዮ። መጀመሪያ የትኛውን ብሮዘራችን ላይ ገብተን ወይ በኮምፒውተራችን በስልካችን ተጠቅመን እንዴት ነው የምንሰራ የሚለውን አብረን የምናየው። በመጀመሪያ ክሮማችን ላይ ሰርች በሩ ላይ እንከፍትና 192.168.1.1 ብለን ሰርች እናደርጋለን። ዋይፋያችንን ኮኔክት ካደረግን በኋላ ማለት ነው። ከዛ እዚች ጋር ዩዘር ኔም የምትላለች እሷ ላይ አድሚን፣ ከዛ ፓስወርድ የሚለው ደግሞ ከዋይፋያችን ጀርባ ዋይፋይ ፓስወርድ የሚል አለ። ራሱ የእቃውን ዲፎልት ነው የምንጠቀመው። እኔ አክቹአሊ እዚህ ለሴቭ ስላደረኩኝ ሎጊን እንለዋለን። ከገባን በኋላ እዚህ ላይ ከገባን በኋላ እንደዚህ አይነት ኢንተርፌስ ያመጣልናል። እኛ ቀጥታ የምንፈልገው ፓስወርድ መቀየር ስለሆነ እዚች ጋር ደብሊው ላምለው ላይ እንገባለን። ከገባን በኋላ እዚህ ጋር ቤዚክ ሴቲንግ ይላል። እዚህ ቤዚክ ሴቲንግ ላይ ስሙን መቀየር ከፈለግን ለምሳሌ እዚች ጋር ኤስኤስአይዲ ይምላል። እዚች ጋር አሁን ያለው ስም ይሄኛው ነው። ይሄኛውን ከፈለግን የፈለግነው እንትን ብለን ጽፈን በምንፈልገው ስም እዚች ጋር የምንፈልገውን ነገር ጽፈን እዚህ ጋር አፕላይ ብለን ስሙን በቀላሉ መቀየር እንችላለን ማለት ነው። ስሙን ከቀየርን በኋላ ተመልሰን ዋይፋያችን ላይ ስንገባ አሁን የምንፈልገው ይሄ በእግረ መንገዳችንን ደግሞ በዛው እንድናየው ነው ይሄንን ያነሳሁት። አሁን የምንፈልገው እኛ ምንድነው ፓስወርዱን መቀየር ነው። ፓስወርዱን መቀየር ስንፈልግ እዚች ጋር ሴኩሪቲ የሚል አለ። ሴኩሪቲ ላይ ገብተን እዚህ ጋር አሁን ኤግዚስቲንጉን ማግኘት እንችላለን። እዚህ ጋር እቺን ሁሌም ኢንክሪፕት ሆኖ ነው የምናገኘው። እዚህ ጋር ያለውን አጥፍተን የምንፈልገውን ፓስወርድ አሁን ለምሳሌ በነገራችን ላይ በዚሁ አጋጣሚ ፓስወርዳችን እዚህ ጋር ፓስወርዱን ስንሰጠው ጠንካራ መሆን አለበት። ካራክተሮችንም ያማከለ ስሞል ሌተር፣ ካፒታል ሌተር እና ነምበርም ሊኖረው ይገባል። ለምሳሌ እኔ ዝም ብዬ አሁን ለማየት ያክል ቴስት አት 1 2 3 እንበለው። ያው አሁን እዚህ ጋር እንደዚህ ካራክተሮችን እና ስሞል ሌተር፣ ካፒታል ሌተር አድርገን ስንጠቀማቸው ትንሽ ስትሮንግ ይሆንልናል። ከዛ በኋላ እዚች ጋር መተን አፕላይ ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎችም ይጠቅማል ብላችሁ ካሰባችሁ ሼር በማድረግ የበኩላችሁን አስተዋጽኦ እንድታደርጉ በዚሁ አጋጣሚ ጠይቃችኋለሁ። ስለተከታተላችሁኝ በጣም ነው የማመሰግነው። ቻው።